አገዙ ነው ምን እንግዛችሁ አሸጡልንም ያለና ቆጠራውንም እቺን ተኝቼ ነው ቁራሊዮ ሰላም ጤና ይስጥልኝ የዩቲዩብ ፋሚሊዎች ዛሬም እንግዲህ በአዲስ ነገር መጥቻለሁ ያው እናንተን ለማሳየት እናንተ ደፋ ቀና ያልኩ ነው ዛሬ ደግሞ ቁራሊዮ ሆነን ሰፈር ላይ ሄደን የቁራሌን ኑሮ እናያለን ቁራሌዎች እንዴት ምን አይነት ውጣ ወረድ እንዳለ በምን ዙሪያ እንደሚያልፉ ምን አይነት ነገር እንደሚሰሩ አብረን እናያለን ተከታተሉ ቁራሌዮ ቁራሌዮ የሚወጣ ሰው የለም ገና ከመጀመሪያችን ወፍ ምንም ነገር የለም ቁራሌዮ ቁራሌዮ መውጫ አለ ከዚህ ወደ ላይ ቁራሌዮ ማነው ምንድነው ሌባ ነው እህቱ ነው ቁራሌዮ እንግዲህ የለም ገና ከመጀመሪያችን በላይ ወጥ ምናምን እናያለን ቁራሌዮ እስቲ ወደ ታች ድጋሚ እንመለሳለን ሰው ስላሌለ ሲበታች በኩል ደግሞ እንዞራለን ያው ማፍጋት ነው እንዲ ነው በቃ ቁራሌዎች የሚሰሩት ለእነሱ ማወቅ ነው ያለብን ስራ ነው ስራ እስከሆነ መናቅ የለበትም ቁራሌዮ 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 የለም ሰው ጭራሽ ሰው የለም ምን በዓል ነው እንደዛ ቁራሌዮ ኧረ በዓልማ አይመስለኝም በዓል አይመስለኝም ቁራሌዮ 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 ወይኔ ወሰንሰ ቤት ነች እንጂ ቤት ነው ቁራሌዮ 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 ገጠር እኮ ነው ሰፈሩ ራሱ ቁራሌዮ ቁራሌዮ ሲዞር ባልኩኝ ቁራሌዮ ቁራሌዮ ኧረ ሰው ውጡ እንዴ ምንድነው እንዴ ማንም የሚገዛ የለም የሚገዛ ሰው የለም ቁራሌዮ 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 ኧረ ቁራሌዮ ቁራሌዮ እናንተ ያሰብኩላችሁ ቁራሌ ለሚሰሩት
ቁራሌው 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 ያሉት እስኪወጡ ይቀመጥና ድረስ ቁራሌው የማነህ አይን አውጣ እንኳን መኮሳተር ዱላ ብታነሺ እግርሽ እስከቻለ ለማምለጥ ብትሸሺ እከተልሻለሁ እኔ አልቆርጥም ተስፋ። ኧረ ውጡ! ኧረ ውጡ! ኧረ ውጡ! ተኝቼ ነው የምጠራው። እኔማ ያቺን ተኝቼ ነው የምጠራው። ቁራሌው ኧረ ውጡ! ተኝቼ ነው የምጠራው። እኔማ ያቺን ተኝቼ ነው የምጠራው። ቁራሌው ቁራሌው ቁሬ 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 ቁራሌው እንጀራ ፍለጋ ቁራሌው በረትና ጥሬ ቁራሌው ቁራሌ ያልኩኝ ስዞር በዋልኩኝ ስንቷ ናት በፍቅር አፈለችብኝ። እና ቁራሌው ነው ፎቶ እየቀረጻቸው ነው እንዴ? ኧረ ፎቶ አይደለም ቁራሌው አገዘ። ኧረ ፎቶ እኮ አይደለም የለንም። ኧረ ተይ እሺ ካላችሁ እሺ። ግን እቺን ድምጽ ስሙት እስቲ አንዴ። ቁራሌው አይ ሙዚቃ ያወጣችሁ ማለት ነው። ኧረ አይደለም የምን ሙዚቃ? ኧረ በስመ አብ ገዢ ጭራሽ የለም። በዛ ላይ ደግሞ ደሴ ነው የምትመስለው። አካባቢው የደሴ ሰዎች ለሚጠርቁ ነው። አካባቢው ደሴ ነው የምትመስለው። የነታቁር ሰዎች እንጀራ ብሎ ቁራሌው ቁራሌው እንግዲህ ቤተሰብ ምንም በቃ ዞርን ወጣን ወረድን። ፀሐዩ ደግሞ ትንሽ ጧት ስለሆነ ነው እንጂ በጣም ከባድ ፀሐይ ነው ያለው። ያው ሙድ እየያዙብንም ዘፈን ልታወጡ ነው እየተባለ ምናምን አየን። እንግዲህ በቃ ለስራ ኢትዮጵያ ውስጥ ስራ የሚሰሩት ሰዎች በቃ ማበረታታት ነው ያለብን። ቁራሌው ደግሞ አድካሚ ነው፣ በጣም የሚያሰለች ስራ ነው። በዛ ቢባል ትንሽ ካፒታል በቃ ከ2000 ምናምን ብር ጀምሮ ነው የሚያስፈልገው። ቁራሌው በጣም የሚከብድ ስራ ነው። በቃ ሁሉም ነገር ስናይ ደግሞ ቀላል እንዳይመስልን ኢትዮጵያ ውስጥ ሁሉም ከባድ ነው። ቀላል የሆነ የሚባል ነገር የለም። ቀላል የሚባል ነገር የለም። እንግዲህ ስራ እስከሆነ ድረስ በደንብ ነው መስራት ያለብን። በደንብ ለሰዎችን አፕሪሺየት ማድረግ አለብን፣ ማገዝ አለብን። የተለያዩ ነገሮችን አሁን በአሁኑ ጊዜ እንግዲህ የከፋ ዘመን ስለሆነ ስራ ማበረታታት አለብን። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ይህ ቪዲዮ ደግሞ ከ3000 በላይ ቪው እና ከ300 በላይ ላይክ እንደምታስገኙ አውቃለሁ፣ ተስፋ አደርጋለሁ። የማዳ ቅመሞች ወዳቸዋለሁ። ቀጣይ ላሳያችሁ እንደምፈልጉትን የስራ አይነት ልዋጭ ቁራሌው ነው ይከብዳል የምትሉትን እዘዙኝ። እኔ ለእናንተ ከማድረግ ወደ ውጭ ያልልም። ሰብስክራይብ ይመቻችሁ።